ኢየሱስ ክርስቶስ ለዘላለም ጌታ ነው። በጌታ እጅግ የተወደዳችሁ በአዲስ አበባና በአካባቢዋ የምትገኙ የእግዚአብሔር ሕዝብ የሆናችሁ እንዴት ቆያችሁ? ሰላማችሁ ብዝት ይበል። አንድ ማስታወቂያ ይዤላችሁ መጥቻለሁ። በአዲስ አበባ ከተማ ያለች የቃሉ ኃይል ዓለም አቀፍ የእግዚአብሔር ቤተክርስቲያን ከግንቦት 9 ማለትም ዛሬ ቅዳሜ ከቀኑ 9 ሰዓት ጀምሮ እሁድ ሙሉ ቀን የሚቆይ ታላቅ መንፈሳዊ ኮንፈረንስ አዘጋጅታ ቅዱሳንን በመጠበቅ ላይ ትገኛለች። ስለሆነም በዕለቱ ለማገልገል እንደ እግዚአብሔር ፈቃድ የተጠሩና የተጋበዙ የእግዚአብሔር አገልጋዮች ተጋብዘዋል። ስለዚህ በቦታው በመገኘት የእግዚአብሔር ሕዝብ የሆናችሁ በእግዚአብሔር የተወደዳችሁና የተጠራችሁ በአያት አካባቢ ያላችሁ በ72 በሰንሻይን በ49 በአየር መንገድ በጌቱ አደባባይ በውሃ ታንከር 20/80 ወደ ቃጸላ ማርያም አካባቢ ዳስፎር አካባቢ አራብሳ ጨርቆስ አካባቢና ሰፈራ አካባቢ ያላችሁ ዙ 20/80 ሳይት 4 ሳይት 5 ሳይት 3 እና ሳይት 4 አካባቢ 40/60 ያላችሁ ነዋሪዎች ቅዱሳን ሁላችሁም በቦታው በመገኘት የእግዚአብሔርን ጸጋ እንድትካፈሉ አሳስባችኋለሁ። አድራሻችን ከቦሌ አራብሳ ወደ አያት በሚወስደው መንገድ ታንከር ሳትደርሱ ባስ ፈርማታው ጋር ወደ ውስጥ በሚያስገባው አስፋልት ገባ ብላችሁ ስትመጡ ብሎክ 40 ደርሱ ወደ ላይ የሚወስድ መንገድ ፊት ለፊት ላይ የምንገኝ ስለሆነም ሁላችሁም አንዳችሁ ሌላውን በመጋበዝ መታችሁ የእግዚአብሔርን ጸጋ እንድትካፈሉ በክርስቶስ ኢየሱስ ፍቅር አሳስባችኋለሁ። በየዕለቱ የእግዚአብሔር ቃል በስልጣን ይሰበካል። ጌታ በዝማሬ ይመለካል። እግዚአብሔር በቀባቸው በነቢያት የነቢያት አገልግሎት ይካሄዳል። ስለሆነም ሁላችሁም በሽተኞችን ካሉ ይዛችሁ በመምጣት በቦታው የእግዚአብሔር በረከት ተካፋይ እንድትሆኑ አሳስባችኋለሁ። ሻሎም ሻሎም ሻሎም። ዘመናችሁ ይባረክ። ወንድማችሁ አብርሃም በተላ ከቃሉ ኃይል ዓለም አቀፍ የእግዚአብሔር ቤተክርስቲያን ነኝ።